ፒተረስ ፓራዲነስ የተባለው የፈረንሳይ ምሁር ስለነዚህ ሎድስቶን ስለተባሉት ድንጋዮች ወይም አሁን ላይ ማግኔት ስለምንለው ማለት ነው ያስቀመጠው ነገር ምንድነው? ሁሉም እነዚህ ሎድስቶን የሚባሉ ድንጋዮች ወደ ላይ ከፍ ተደርገው ተንጠልጥለው ቢሰቀሉ ሁልጊዜም ወደ ተመሳሳይ አቅጣጫ ፖይንት አድርገው ይቆማሉ ብሎ አስቀመጠማ። ልክ እንደምትመለከቱት ይህ የምንመለከተው ማግኔት ወደ ተመሳሳይ አቅጣጫ ሁልጊዜ ወደ ተመሳሳይ አቅጣጫ ፖይንት አድርጎ የሚቆመው። ሃንስ ክርስቲያን ኦሬስትድ በዚህ ኮምፓስ በሚባለው ሲምፕል ዲቫይስ ለዘመናት ሴፓሬትሊ ሲጠኑ የነበሩትን ኤሌክትሪክሲቲና ማግኔቲዝምን አዋሃዳቸው ማለት ነው። ምን ብሎ አዋሃዳቸው? ኤ ከረንት ኬሪ ኮንዳክተር ሃዝ ኤ ማግኔቲክ ፊልድ ብሎ ከረንትን ኬሪ የሚያደርግ ኮንዳክተር ማግኔት እንዳለውና ኤሌክትሪክሲቲ ብቻውን ኤሌክትሪክሲቲ የሚባል ፎርስ ሳይሆን ኤሌክትሮ ማግኔቲክ ፎርስ እንደሆነ አዋሃዳቸው ማለት ነው። ጀስት ይህንን ሲምፕል ኮምፓስ በመመልከት እና እዚህ ላይ የተፈጠረውን ኢፌክት በማጥናት ለዘመናት ሴፓሬትሊ ሲጠኑ የነበሩ ሁለት ታላላቅ ፊልዶች መጣመር ቻሉ ማለት ነው። በዚህ ዝነኛና ታሪካዊ ሙከራ ሁለቱ የተፈጥሮ ኃይሎች መጣመር ቢችሉም እንኳን ነገር ግን ከረንት የሚያልፍበት ቀጭን ሽቦ ለምን የማግኔትን ጠቋሚ ብረት ሊያንቀሳቅሰው እንደቻለ በግልጽ የተረዳ ማንም አልነበረም።